ምርጥ ዳኛ ነበሩ ማህበረሰቡ ውስጥ አያዳሉም ለዘራቸው ለቤተሰባቸው ሙስሊም ይሁን ክርስቲያን ይሁን ጎረቤት ልታግዛቸው ልታካፍላቸው ልታስተምራቸው የነብዩ ፈለግ ይሄ ነው ሰለላሁ ዐለይሂ ወሰለም አንዴ የአብዱላህ ኢብኑ ሙባረክ ጎረቤት ቤቱን ሊሸጥ ተነሳ የአካባቢው ቤት የሚሸጠው 100,000 ብር ነው እሱ 200,000 ብር አለ ደላሎች ጠየቁት ምን ነው 100,000 ብር ጨመርክ አሉት ምሸጥላችሁ እኮ ጎረቤቴን አብሬ አብዱላህ ኢብኑ ሙባረክ ነው አላቸው ደግ ጎረቤት አካፍሎ የሚያድር ጎረቤት የሙስሊም ጎረቤት ለመሆን ዋጋ ይጨምር ነበር የመሬት ግዥ ላይ ምርጥ ጎረቤት ነበሩ ነብዩ አለይሂ ሰላቱ ወሰለም ለማህበረሰቡ ደግነትን ያስተማሩ ቅን አመራር ነበሩ لا يؤمن احدكم አንዳችሁ እኮ አላመነ ለራሱም የወደውን ለወንድሙ እስካልወደደ ድረስ ይሄ ማህበረሰቡ የተገነባበት ሰልፍለስ ራስ ተኮር ያልሆነ የህይወት ዘይቤ አሁን ለኛ ማንፈልገውን መኪና ለሰው ኪሎሜትሩን ቀንሰን ስንፈልግ ስፔሩን ገልብጠን እንሸጣለን ብራንድ ያልሆነውን ብራንድ እንላለን ለራስ ተወደዋለ ገልብጦ ቢሰጥ ፌክ ምርት ቢሰጥ ተስማማለህ አትስማም ለዛ ነው ረሱሉ አንዳችሁ አላመነም ማለት ኢማኑ ሙሉ አይደለም ለራሱ ቢደረግ ማይወደውን ለሌላው እስካልተው ድረስ ለራሱ የሚፈልገው ለሌላው እስካልተመኘ ድረስ ገበያ ላይ ወጥቶ አንዴ ምግብ ቀርንትን ሚሸጥ አትክልት አለ ቀምህ ስንዴ መሰለኝ ቀርቧል ረሱሉ ገበያውን ሲከታተሉ እጃቸውን ከተቱ ከውስጥ እርጥብ አገኙ ምንድነው ያሉት አሳበቱ ሰማ ዝናብ አግንቶት ነው አላቸው ታዲያ ለምን ከላይ አላደረከውም የሚገዙት ሰዎች እንዲያዩ አሉት ዝም አለ ደነገጠ قال من غش فليس منا ያታለለ ያጭበረበረ የሸወደ ከኛ አይደለም አሉ ነብዩ አለይሂ ሰላቱ ወሰለም ስራው ትርፉን ታገኘዋለህ በረካውን ግን አታገኝ ሰው ይመስለዋል አረ ቢዝነሱ እንዲካላረክ አይሰራም ይላል ሰዓት ነው ይዘምት መጣ ለልጆችህ በሽታ ለትዳርህ ጸር ለህይወትህ ጤንነት መታታበት ሪዝቅ ይገባል ቁጥሩ በረካው ግን ይላል የዘመናችን የንግድ ሳይንስ የተቋጨበት አማና ላይ ካመንከው ቢሊዮኖቹ ያለ ቼክ ይንቀሳቀሳል ምርጥ የማህበረሰብ ገንቢ ነበሩ ነብዩ አለይሂ ሰላቱ ወሰለም